ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ ማለት ነው። ዛሬ ምን እንደገረመኝ ታውቃላችሁ? የፀጉሬ ሁኔታ ማለት ነው። የፀጉሬ ሁኔታ እዛ ሀገር ከመጣሁ እውት የት እንደደረሰ ማለት ነው። የለም እኮ አስባችሁታል? የለም ምንም ማለት ነው። የሩዙ ድርቀት ይሁን የምኑ ይሁን አላውቅም ማለት ነው። የፀጉሬ ወደ ቁመቱ ማለት ወደ ቁመቱ ማደጉን ትተው ማለት ነው። ወዴት እንደሚያደግ ታውቃላችሁ? ወደ ውስጥ ወደ ውስጥ ማያደግ ጀምሯል። ካወዲያ ማፊ ቅባት የለም። ቅባት ገዝተው ማለት ነው አልቀባም። ምን እንደማረግ ታውቃላችሁ? ልክ ቅባት የምገዛበትን ፋንታ ማለት ነው እንጀራዬን ግዝት አርጌ ብልት ከዛ ዝጋ ይመጣ የለ እንዴ ቢያንስ ዝጋ ይመጣል። አስቡት ግንባሬና የፀጉሬ ሁኔታ ማለት ነው። እንዴ እኮ ግራ ገባኝ። የለም እኮ አይታችሁታል። ኧረ 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 ኢትዮጵያ እስከምገባ ድረስ አስቡት ምን እንደሚሆን ማለት ነው። በጣም ነው ግራ ይገባኝ። የፀጉሬ ሁኔታ በጣም እያሳሰበኝ ነው ማለት ነው። እንዴ አስቡት የሰው የፀጉር ቅባት ሲቀባ የሰው ላይ ቁመት ይጨምራል፣ ወደዚህም ይመጣል። የኔ ግን ወዴት እየሄደ ነው ማለት ነው? ወደ ውስጥ ጭራሽ ነገር ማፊ ከወዲያ ማለት ነው። ሩዝ መብላት አቆምና ቅባት የምገዛበትን እንጀራዬን እየገዛው ብልት ከዛ ዝጋ ይመጣል ማለት ነው። እንዴ እኔ ፀጉሬ ሁኔታ በጣም እያሳሰበኝ ነው በጣም ማለት ነው። አስባችሁታል? የፀጉሬ ሁኔታ እንደዚህ ግንባራ መቆራስ አረገኝ ማለት ነው። የሌለኝ ግንባር ማረገኝ አስባችሁታል? በጣም ግንባራ ማረገኝ ማለት ነው። አስቡ ከዚህ ከማለቁ ደግሞ ከዚህ የመሸሹ ማለት ነው ወደ ውስጥ ይደግ ለእኔ ለራሱ ገርሞኝ ሞኝና ውሃ እያሳሳቀ ነው አሉ የሚወስደው። አሁንም የኔ ፀጉር ማለት ነው እየሳቀ የት እንደደረሰ አስቡት። እሺ ለማንኛውም ለፀጉሬ መፍትሄ ካላችሁ ንገሩኝ። እሺ የፀጉሬ ነገር የለውም። ቅባት ግዥ እንዳትሉኝ። እሺ ቅባት ግዥ እንዳትሉኝ። ቅባት በቃኝ።